ኦ ማይ ጋድ በቃ ዛሬ የደስታ ቀን ነው። ፍሪ ፋየር ላይ ሁለት የማንጠብቃቸው ስኪኖች ወረዱ። የመጀመሪያው ይሄ የሃከሩ ኢሞትና የግሏሉ። መጀመሪያ የግሏሉን ቶት ይሄ የሃከር ኢሞት ከ6 ወር በፊት ነበር ምን ጠብቀው የነበረው። ይሄ ኢሞት ኃይለኛ ከመሆኑ የተነሳ ማለት ከ6 ወር በፊት ፍሪ ፋየር ቨርሰስ ፐብጂ ብዬ የኢሞት ውድድር ሳረቅ ይሄን ኢሞት ተጠቅሜው ነበር። እዩት ቪዲዮን ከፈለጋችሁ። እና አሁን በነፃ ወረደ እያልኳችሁ ነው። ታስበው በነፃ ማለትም አንተም እኔም አሁን ማግኘት እንችላለን ማለት ነው። የግሏሉን ስኪንማ በጎልድ ታገኘዋለህ። እና ዛሬ ከናንተ የሚጠበቀው ላይክ ማድረግ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ከዚህ በላይ አላቆያችሁም፣ ወደ ቪዲዮ። ዮ ጋይስ እንዴት ናችሁ? ዛሬ የማሳያችሁ ሁለቱን ይሆናል፣ ግሏሉንና ኢሞቱን እንዴት እንደምታገኙት ማለት ነው። መጀመሪያ የግሏሉን ላሳያችሁ። የግሏሉን እንደ ጊፍት ነው የምትልኩት። በሌላ አካውንት ገቡና ወደ 19000 ጎልድ ተሰበሰባላችሁ። መጀመሪያ ከሚናቱ አካውንት ወደ ሌላ አካውንት ልኬ ላሳያችሁ። መጀመሪያ እዚህ ጋር ስቶር ጋር ትገባላችሁ። ከዛ ጊፍት ግሎዋሉን ትፈልጋላችሁ። መጀመሪያ የቱ ጋር ነው? የቱ ጋር? እዚህ ጋር አካባቢ ያለ። ቆይ ኮሌክሽን ላይ ነው አይደለም ወይ? ፐል ላይ ያው መጨረሻ ላይ ስትሄዱ ያያችሁ በ19000 ብር። ከዛ ሴሌክት ፕሌየር ቱ ጊፍት የሚል አለ። እሱን ትነካላችሁ። ከዛ ይሄን አካውንት መርጥና ሴንድ ለዋለው ማለት ነው። በዳይመንድ ይላቻል፣ በጎልድ እናንተ ጎልድን ትጫናላችሁ። እዛ ይላካል ማለት። በላኩበት አካውንት ገባው። ከዛ ኢሜል ላይ ቀይ ምልክት መጥቶልኛል፣ ማለትም የሆነ ጊፍት ገብቶልኛል ማለት ነው። አሁን ወደ ሚናቶ አካውንት ግሏሉን እንላከውና ግሏሉን ምናየው ይሆናል። ወደዚህ አካውንት የላኩትን ማለት ነው። እዚህ ጋር ኒድ ዌፐን ላይ ከዛ ግሏልን በሰሌክት ፍሬንድ ላይ ሚናቶን እንምረጥ፣ እኔን አካውንት ማለት ነው። እዛ ጊፍቱ ይላካል። 40 ምናምን ሺህ ያለኝ ከ40 ምናምን ሺህ 19000ን ለዚህ ግሏል አውጥቼ እልኳለሁ ማለት ነው። ከዛ በቃ እንትኑ ለሚናቶም ተልኳል ማለት ነው። ግሏሉን አንድ ቢአር ጌም ወርደን የምንሞክረው ይሆናል። በዚህም አካውንት በዛኛውም አካውንት ግሏሉ አልነበረኝም፣ ያበደ ግሏል ነው እንሞክረዋለን። አሁን ሁለተኛ ላይ ደግሞ የሃከሩ ኢሞት እንዴት እንደምታገኙት ላሳያችሁ። ፍሪ ፋየር ላይ እንደገባችሁ በቀኝ ጠርዝ ጋር ማለት 6 ዴይ የሚለው እሱን ትነካላችሁ። መጀመሪያ ወደዚህ ቦታ ያስገባችኋል ማለት 6 እንትላለ በነፃ ፍሪ ማለት። የመጀመሪያው ይሄ ሳውንድ ነው። የመጀመሪያው ሳውንድ ነው፣ ያበደ ሳውንድ ነው። ሁለተኛው ደግሞ ይሄ ቦርሳውም ያበደ አኒሜሽን አለው። አየለውም አኒሜሽን የለውም ግን ያበደ ነው። እና ሁለተኛው ደግሞ ይሄ ነው፣ ያበደ ነው። ይሄ ምርጥ ነው። ሞተር አለ አራተኛ ላይ። ሞተሩ አኒሜሽን የለውም ግን የሆነ ያበደ ምርጥ ነው። ሁሉም ያበደ አልኳቸው ግን ምርጥ ነው። እሺ ምርጥ ነው። እና ይሄ ስፒን ማድረጊያ፣ በዚህም የተለያዩ ሽልማት ሊደርስ ይችላል። ዋነኛው ጋር ደረስን፣ አለቃችን ጋር ይሄ ኢሞት። እስካሁን ይሄ በነፃ መውረዱ እኔ በጣም ገርሞኛል። እና አሁን እነዚህን 6ቱንም ነገር እንዴት እንደምታገኙ ላሳያችሁ። የራሳቸው ሚሽን አላቸው ማለት ፍሪ ፋየር የምታዛችሁ። እና ሚሽኖቹን መጀመሪያ ልክ እንደገባችሁ ፍሪ ፋየር ላይ እንደገባችሁ 5 ይሰጣችኋል። ከዛ 20 30 60 ሚኒት ሰርቫይቭ አድርጉ ቢአር ራንክ ላይ ማለት ነው። እና 5 10 15 ኪል አምጡ ይላችኋል። ከዛ 2000 6000 እና 10000 ዳሜጅ አምጡ። ባጭሩ 15 ኪል አምጣ ለ60 ደቂቃ ሰርቫይቭ አድርግ ቢአር ላይ እና መጨረሻ ላይ ደግሞ 10000 ዳሜጅ አድርግ ይላችኋል። እነዚህን ሁሉ አንድ ቢአር ጌም ወርደን ግሏሉንም እየሞከርን እና እንዴት ሚሽኖቹንም እንደምታሳኩ ማሳያችሁ ይሆናል። ኮይኖቹን ከሰበሰባችሁ በኋላ ደግሞ እዚህ ጋር እንደዚህ በፐርሰንት ነው። አንዴ ስታሽከረከሩ 30% ሊሰጣችሁ ይችላል፣ 50%፣ 100% ሊሰጣችሁ ይችላል። ከዛ እኔ የመጀመሪያውን አልፍ ያለው የሳውንዱ ማለት አሁን የቦርሳው 100% ሲል ወደ ቀጣይ ይሄዳለሁ ወደዚህ ሳውንድ ማለት። ከዛ የ100% ሲል ወደ ሞተር፣ ከዛ 100% ሲል ወደዚህ፣ ከዛ 100% ሲል ወደ ኢሞት ይሄዳለሁ ማለት ነው። አሁን ቢአር ጌም እንጀምርና ዲቴል አሳያችኋለሁ እንዴት ሚሽኖቹ እንደምታሳኩ። ብሉዞን እንወረዳ። ብሉዞን ወርደን እኔ ደግሞ ሸትጋን ነው የምጫወተው ብዙ ዳሜጅ ለማምጣት ሸትጋን እጫወታለሁ። የሸትጋን ማለት ብሉዞን ኮረዳችሁ ሸትጋን አታውቁም። እዚህ ጋር ደግሞ ስካርማክስ አለ። በቃ ብሉዞን ወረዱ እንደ ምክር፣ ወይ ሸትጋን ወይ ስናይፐር ወይ ይሄ የሚፈነደው በቃ ዋናው ተገኘ። አሁን በዚህ የፈለጋችሁትን ያህል ዳሜጅ ማምጣት ትችላላችሁ። ፒከር ዚጋም ኦፓ በቃ ብሉዞን እኮ በወረድኩ የሚመቸው እኮ ለዚህ እኮ ነው። አብዛኛው ደግሞ ሁሌ አብዛኛው ጊዜ ብሉዞን ደግሞ ጠረፍ አካባቢ ጋር ስለሚሆን
ጠረፍ ጋር ነው የምትወርዱት። በዛውም ሰርቫይቭ ማድረግ ትችላላችሁ ማለት ነው። ለ60 ሚኒት ሰርቫይቭ አድርጉ ይላል ሚሽን እና 10000 ዳሜጅ እና 15 ኪል። መጀመሪያ ብሉ ዞን ወርደን እዚህ ሺልዳችንን እና እነዚህ መሳሪያ ከያዝን አያቅተንም። እዚህ ጋር አንድ ሰው እናንተ እንዴ አልተኩስም አለኝና ለጥቂት ነው የተረኩት። እናንተ ልጁ ጋር እስቲ የሚወሰድ ሉት ካለ እንየው። ሺልዳችን ተሰብሯል። ሺልድ ማለት የመከላከያው ነው። ምን ለብሱት። እዚህ ጋር ሰው እየወረደ ነው። እናንተ የት ናት? የት ነሽ የምትሄጂ አንቺ? ሁለተኛ ኪላችን። ግሎዋሉ ግን ያበደ ነው ወላሂ፣ የድሮ ግሎዋል ነው እና ብዙ ዩቲዩበሮች ይጠቀሙታል። ተጠቀሙት፣ ምርጥ ግሎዋል ነው። ደግሞ በነፃ መውረዱ ይገርማል ወላሂ። እንዴት የዛ ጋር ሰው ግሎዋል አስቀመጠ። እንሂድ። ሺልዳችንን ከቻልን ይበቃናል። 600 ብር አለን። አሁን ሺልዳችንን እንግዛ። እዚህ ጋር መከላከያው ማለት ነው። አያችሁታ መከላከያው እኔ ካለን ማንም በርብሮ አይገድለንም ማለት ነው። ሰዎች አሁን ያስፈልጋሉ። 2 ኪል ብቻ ነው ያለን። 15 ኪል ያስፈልገናል። 15 ኪል። እዚህ ጋር ሰው አለ መሰለኝ። በስተመጨረሻም ኧረ በዚህ ሸት ጋር ነው ላይ ጋም ሰው አለ የተኮሰብኝ ነው። የለኛ የሚከነብሩ ሰዎች ደግሞ በጣም ነው የሚያቃጥሉኝ። አንተ የቱ ጋር ነው? ይኸው እዛ ጋር ግሏል ያስቀመጠው ልጅ ነው። እንሂድበት፣ ቦታ ቀይረን እንሂድበት። እዛ ጋር ደግሞ ኤሲኤቲ አይቼ ነበረ። ይሄ እዚህ አካባቢ እዛ ጋር ልጁ አይመችም። እሱ ከላይ ስለሆነ ይሻት ማምጣት ይቀለዋል። ስለዛ ማውጣት የለብኝም። ውድ ፒከሩ ይቀየር መስለኝ። ኤሲኤቲ ይሻላል። ኤሲኤቲ ቢዝ ቅድም ነበር ይገደ እዚህ ጋር አይቼ ነበርኩ። ይኸው እና ኤሲኤቲው በቃ ልጁ ቻውጣ ይበልና ሰጧለሁ። ግን እንዲቆሜ ደግሞ እንዳይገሉኝ ከጎን ምናምን እንዳይገሉኝ። ልጁ ደግሞ አይወጣም መሰለኝ። እዚህ ጋር ሸትጋኑ አለ። አይወርድም ልጁ ባካችሁ። ልኳሌ በጣ ሰው እዚህ ጋር ግሏል እናስቀምጥ። ና ረገሉኝ ነበር። ምን እንዳረጋው አያችሁ? በቃ አጠፋኩ። ሌላ ሰው አለ ደግሞ መሰለኝ። ይኸው ሌላ ሰው። ኧረ ምን አይነት ሁኔታ ላይ ነው የወደኩት? እንውጣ። ካልወጣን ትሮጎን ያዘው ልጁ። ወይኔ ገደለኝ። እንዳይገለኝ አልሰማሁም። እንሂድበት። በዚህ በኩል እንዳይመጣሽ። እላይኛው ያለው ልጅ ሙቷል። ላይ የነበረው ልጅ ይኸው መጣ። ኤልቻስ 5 ኪል። አረ ሲያስጠሉ! ምን አይነት አማማት ነው የሞቱት? ሶሎ ላይ እኮ የሚያናደው እኮ ይሄ ነው። ሁሌ የምትሞተው ከጀርባ ነው የሚደፉክ። ሻውን መሳሪያዎች ኤሲኤቲ ሸትጋኑ ሸትጋን ፈልገው ነበር ዳሜጅ ለማምጣት። ደግሞ ኢቨንቱ ደግሞ ስንት ቀን የቀረው? የሆነ ሳምንት አይሞላም ይዘጋ ነው ኢቨንቱ። ግን ያው ግሏሉ ምናምን ማግኘት ትችላላችሁ። ከግሏሉ ሌላ ደግሞ የሆነ የዞሮ ቦርሳ የክንፉ እሱም አለ በ17 የው ዘጋ ሰው ሺልዴ ደሜ ተጎድቻለሁ። እናንተ በዚህ እንዳይመጣ እዚህ ጋር ደማችንን እንጨምር። ሲመጣ በኦስካር እንሄድበትና በሸትጋን እንገለዋለን። አመጣም ቆይ ደሜ ሉምናና ከፈለግና አይመጣም መሰለኝ ልጁ። ና የእግር ድምጽ ይሰማኛል። ያው መጣ። ና የት ነህ? የወንዲናቺ ዛሬ ቪዲዮአችን ይሄን ይመስላል። እስከዚህ ደቂቃ ደርሰህ እስካሁን ላይክ ካላረክ ወላሂ በጣም ነው የሚደብረው። ላይክ አርግ እንጂ ምን ይቀንሳል? ላይክ አርግ ቶሎ እና አዳዲስ ምርጥ ቪዲዮዎች እንዲዳመልጣችሁ ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። ሚናቱ ከናንተ ጋር ነበረ። ባይ